የማይበለጥና ምንም ምሕረት የሌለው ወንጀል ነው። አንተ በፈለከው ሳይሆን ፈጣሪ አንድ አምላክ ካለ አንድ ነው በቃ። ብቸኛ ልብህንም ጉልበትህንም አእምሮህንም ለሱ ማስረከብ ነው በቃ ይሄ ነው። ስለዚህ አምላክ ላይ ብዙዎች ይሸወዳሉ። ማን ነው አምላክን ያላወቀ ሰው ነፍሱ የለችም እኮ በቃ። አምላክ ቀጥታ ራሱ ይነግራል። ኢየሱስ ክርስቶስ አምላክ ከሆነ ሌላ ሰው ሊያስረዳኝ አይገባም። ራሱ ነው መጀመሪያ የሚናገረው። ከዛ በኋላ አልቀበለውም ካልክ ዋጋዬን ይስጠኝ። ስለዚህ በኢየሱስ ጉዳይ ላይ ነው ብዙዎች ልዩነት ያመጡት አይደል? እና ኢየሱስ ክርስቶስ አንድም ቦታ እኔ አምላክ ነኝ ብሎ ካልተናገረኝ ኤኬሌ አስረድቶኝ ቄሱ አስረድቶኝ እንዴት ይሆናል? ሲደመር በቀጥታ ደግሞ ምንም በማያሻማ ቋንቋ የተናገረበት ቦታ የለም ቢፈለግ። ይልቅ የተናገረው ትተን ያልተናገረው እስገባል። ምን እሱ ከ66 ጊዜ በላይ ሰው ስለመሆኑ እየተናገረ ነው። ከ14 ጊዜ በላይ መልእክተኛና ነብይነቱን እየነገረኝ ነው። ታዲያ ይህን ትቼ ያልተነገረ ውስጥ መግባት ወንጀል ነው። ኢየሱስ በዮሐንስ 17:3 ላይ ቁልፍ ነገር ተናግሯል። ወሳኝ ለህይወታችን መዳን ምንድን ነው በለኝ። እውነተኛ የሆንክ አምላክ አንተ ብቻ አለ። የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህቺ የዘላለም ህይወት ናት አለ። እችን እስቲ ስሙ ክርስቲያን ልጅ ካለ እችን ቃል ጠብቁለት። እውነተኛ የሆንክ አምላክ አንተ ብሎ እየተናገረው ማንን ነው? እግዚአብሔርን። ራሱንስ ምን አደረገ? የላከውንም እኮ እያለ ነው። የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ከዛስ ይህችም አለ የዘላለም ህይወት ናት። ይሄ እኮ የእስልምና ዋናው ፓርት ነገራል። ነገር ግን ሌላው ያመጣና ሲደርብ በመስቀል ካልሞተልህ ይላል። የለም እሱ አላወራም፣ እሱን አምላክ አላደረገም። ይሄ ነው እኮ ሰዎች ይሸወዳሉ። የተነገረውን ትቶ ያልተነ ይሄ የቤተ ክርስቲያን ትምህርት ነው የሚባለው። የግለሰቦች አሁን ስላሴ በትክክል እውነተኛ ክርስቲያን ካለ መቼ ነው የተጀመረ ብሎ እኮ ራሱን መጠየቅ ነው። ስላሴ ኢየሱስ ማያውቀው ትምህርት እሱ ካረገ ከ325 በኋላ የመጣ ትምህርት አምላክን በልክ እንደ ፓርላማ በምርጫ ልብ በሉኝ እንግዲህ ይሄ ታዲያ እንዴት ይሆናል ብሎ እኮ ሰው አይጠይቅም፣ ይከራከራል። ዛሬ አምላክ በፓርላማ ይመረጣል፣ በጉባኤ ኒቅያ ጉባኤ። ይሄ ብቻ እኮ በቂ ነው ስላሴን ፍርሽ ለማድረግ። ቢኮዝ እነ ሙሴ እነ አብርሃም፣ ይስሐቅ፣ ዳዊት ኤቭሪ ነቢያቶች ይሄን አልተናገሩም። አንድ አምላክ ነው፣ አንድ አምላክ ነው። ነቢዩ መሐመድም ሰላም በሱ ላይ ይውረድና አሁንም አንድ አምላክ ነው ያወራ። ምን አዲስ ነገር ይዞ መጣ? ኢየሱስም አንድ አምላክ ነው። ስለዚህ አገኘዋት። ዋናውን ነገር ረካስ ይሄ ነው። ስላሴ ተደርቦብን ተጭነውብን እስካሁን ኖራረን አራገፍኩት። ቀጥ ያለው መንገድ ታወቀ። አሁን ከዛስ ምንድን ነው ከኔ የሚፈልገው? እግዚአብሔር ወይም አላህ ነው ብዬ ከመሰከርኩ በኋላ ስገድልኝ፣ እሺ ጹም፣ እሺ ወንጀሎችን እንዴት እንደሚማቅ እያንዳንዱን ብትናርጎ አስረዳኝ። እስልምና ነገርኩ እኮ ቀርበው ካለ ነው በፍጹም አያውቁም። ጥላቻ